በዓለም ላይ ከባድና መራራ እውነት አለ። አብዛኛው ሰው በገንዘብ እጥረት የሚሰቃየው በሚያገኘው ገቢ ማነስ ምክንያት አይደለም። ይልቁኑ በየቀኑ በስነ ልቦናው ውስጥ አውቶማቲክ በሆነ መንገድ በሚፈጽማቸው የባህሪና የአስተሳሰብ ክስተቶች ምክንያት ነው። ብዙዎቻችን ድህነትን እንደ አጋጣሚ ወይም እንደ እድል ክፍለ ጊዜ እንቆጥረዋለን። ነገር ግን በፋይናንስ ሳይንስ እና በባህሪ ኢኮኖሚክስ ወይም ቢሄቪራል ኢኮኖሚክስ እይታ ድህነት ወይም የገንዘብ እጥረት በአብዛኛው የልማዶቻችን ውጤት ነው። ገንዘብ የኃይል አይነት ነው። እሱን የማስተዳደር ዕውቀትና ዲሲፕሊን ከሌለን ያገኘነውን ያህል ብር ብናፈስ እንኳን ውጤቱ ያው ነው። ለዚህ ነው በሎተሪ ሚሊዮነር የሆኑ ሰዎች ከጥቂት ዓመታት በኋላ ከነበሩበት በላይ ድሃ የሚሆኑት። የሰው ልጅ አእምሮ ለፍጆታና ለአጭር ጊዜ እርካታ የተቀኘ ነው። ህብረተሰቡ፣ ማስታወቂያዎችና የሶሻል ሚዲያ ዓለም በየቀኑ የሚያስተላልፉልን መልእክት አንድ ብቻ ነው። አሁኑኑ ግዛ፣ አሁኑኑ ተደሰት፣ ስለ ነገ አታስብ የሚል ነው። ነገር ግን ይህ አስተሳሰብ ወደ ተደራጀ የገንዘብ ባርነት የሚያመራ ትልቁ ወጥመድ ነው። ዛሬ በዚህ ቪዲዮ ውስጥ ሰዎችን ሳያውቁት በድህነት አዙሪት ውስጥ አስረው የሚያስቀሩ 7 ዋና ዋና የገንዘብ ልማዶችን ከጀርባቸው ያለውን ረቂቅ የስነ ልቦና እውነትና እያንዳንዳቸውን በአስቸኳይ እንዴት ማረም ወይም መፍትሄ ማግኘት እንደምንችል በዝርዝር እናያለን። የመጀመሪያውና በጣም አደገኛው የድህነት ልማድ ሀብታም ለመምሰል ገንዘብ ማባከን ነው። በፋይናንስ ዓለም ውስጥ ትልቅ ልዩነት አለ። ሉኪንግ ሪች ሀብታም መስሎ መታየትና ቢንግ ዌልዝ በእውነተኛ ሀብታም መሆን ፍጹም ተቃራኒ ነገሮች ናቸው። ሀብታም መስሎ መታየት ማለት ያለንን ገንዘብ ለፍጆታ ዕቃዎች፣ ለቅንጦች ልብሶች፣ ለቅርብ ጊዜ ስልኮችና ለውድ መኪኖች ማውጣት ማለት ነው። ይህ የሚያደርገው አብዛኛውን ጊዜ ሌሎችን ሰዎችን ለማስደመም ወይም ኢምፕረስ ለማድረግ ነው። ታዋቂው የፋይናንስ ጸሐፊ ሞርጋን ሄሰል The Physiology of Money በሚለው መጽሐፉ ላይ እንዲህ ይላል። ሀብታም ማለት ያላወጣኸውን ገንዘብ ነው። ሀብት ማለት ያልተገዙ መኪኖች፣ ያልተገዙ ውድ ሰዓቶችና ያልባከኑ ኢንቨስትመንቶች ናቸው ይላል። ሰዎች ብዙ ጊዜ ሀብታም ለመምሰል ሲሉ ገቢያቸው እንደጨመረ ወዲያውኑ የወጫቸውን መጠን ያሳድጋሉ። ወይም ላይፍ ስታይል ክሪፕ። ደሞዛቸው በ20% ሲጨምር ቤታቸውን፣ ልብሳቸውንና መኪናቸውን በ20% ያሳድጋሉ። በውጤቱም ገቢያቸው ቢጨምርም በባንክ ሂሳባቸው የሚቀየር ገንዘብ ሁልጊዜ ዜሮ ነው። ገቢ ይጨምራል፣ የአኗኗር ዘይቤ ያድጋል፣ ላይፍ ስታይል ክሪፕ የምንለው ማለት ነው። ከዛ ቁጠባ ግን የለም፣ ዜሮ፣ ምንም የሚጨምር ነገር የለም። ሃው ቱ ፊክስ ኢት። መፍትሄውን እንመልከት። መፍትሄው 3 ነገሮችን እናያለን። የመጀመሪያው የ30 ቀን ህግ the 30 days rule። ከአስፈላጊ ፍጆታ ውጭ የሆነ የቅንጦት ዕቃ የመግዛት ፍላጎት ሲመጣባችሁ ወዲያውኑ አትግዙ። ዕቃውንና ዋጋውን ማስታወሻ ደብተራችሁ ላይ ጽፋችሁ ለ30 ቀናት ጠብቁ። ከ30 ቀናት በኋላ ያ ስሜት ካለፈ ዕቃው ለእናንተ አያስፈልግም ማለት ነው። ሁለተኛው ደግሞ የማንነት ምንጭን መቀየር። በራስ መተማመናችሁን ከምትለብሱት ዕቃ ጋር ሳይሆን ከምታመርቱት እሴትና ከምታዳብሩት ዕውቀት ላይ መገንባት ነው። ሶስተኛው ኢንኮንስፔሸስ ዌልዝ። ይህም ማለት ሀብታችሁን ሚስጥራዊ አድርጉት። እውነተኛ ሀብታሞች ሀብታቸውን በኪሳቸውና በባንክ ሂሳባቸው እንጂ በሰውነታቸው ላይ አይለጥፉትም። ሁለተኛው የድህነት ልማድ ገንዘብን ለሚያወጡ ነገሮች ወይም ሊያቢሊቲስ እንጂ ገንዘብ ለሚያስገቡ ነገሮች ወይም ሀሴት አለመመደብ ነው። ሮበርት ኪዮሳኪ ሪች ዳድ ፑር ዳድ በተሰኘ መጽሐፉ ላይ ሀብታምና ድሃ ሰዎች ልዩነት በጣም ቀለል ባለ መንገድ ያስረዳል። ድሃ ሰዎች ወጪን ያበዛሉ። የመካከለኛ ክፍል ሰዎች ዕዳን ወይም ሊያቢሊቲስ እንደ ሀብት ወይም ሀሴት ቆጥረው ይገዛሉ። ሀብታሞች ግን እሴት ወይም ሀሴት ይገነባሉ። እሴት ወይም ሀሴት ማለት እናንተ
ብትሰሩም ባትሰሩም ወደ ኪሳችሁ ገንዘብ የሚያስገባ ማንኛውም ነገር ነው። ለምሳሌ የወለድ ገቢ፣ የአክሲዮን ድርሻ፣ የሚከራይ ንብረት ወይም አውቶማቲክ የሆነ ንግድ። ዕዳ ወይም ሊያቢሊቲ ማለት ደግሞ ከኪሳችሁ ገንዘብ የሚያወጣ ነገር ነው። ለምሳሌ በብድር የተገዛ የግል መኪና፣ የቤት ዕቃዎች ወይም በየወሩ ጥገና የሚጠይቁ የቅንጦት ዕቃዎች። አብዛኛው ሰው በየወሩ የሚያገኘው ገቢ ሙሉ በሙሉ ወደ ሊያቢሊቲስ ወይም ወደ ዕዳው ይልከዋል። እዚህ ጋር 3 ነገር አለ። የመጀመሪያው አዲስ ስልክ በብድር ይገዛል። ይህም ምንድነው? ሊያቢሊቲ ብድር። በየወሩ የማይጠቅምባቸው ሰብስክሪፕሽኖች ይከፍላል። ይህ ምንድነው? ሊያቢሊቲ ዕዳ ነው። ከዛ የሚያስፈልገውንና የሚያምረውን ነገር ሳይለይ ይገዛል። ይሄም ልክ እንደ ዕዳ ነው። በዚህ ምክንያት ገንዘባቸው ለነሱ እንዲሰራ ከማድረግ ይልቅ እነሱ ለገንዘብ ባሪያ ሆነው ዘላለማቸውን ይሰራሉ። እዚህ ጋር how to fix it መፍትሄውን እንመልከት። 3 ነገሮች አሉ። ከ3ቱ የመጀመሪያው ነው pay yourself first። መጀመሪያ ራስህን ክፈል ስለ በመጥረቢያ እንዳይመስልህ። ደሞዝ ወይም ገቢ ስታገኙ የመጀመሪያው የምታወጡት ወጪ የቤት ኪራይ ወይም የዕቃ ወጪ መሆን የለበትም። ከገቢያችሁ ቢያንስ ከ10% እስከ 20% የሚሆነውን ወዲያውኑ ለኢንቨስትመንትና ለቁጠባ ሂሳብ አዛውር። ሁለተኛው እሴት መገንባት ጀምር። በትንሽ ገንዘብ የሚጀመሩ እሴቶች ፈልጉ። አነስተኛ አክሲዮኖችን መግዛት፣ በዕቃችሁ ተጨማሪ ገቢ የሚያስገኝ ዲጂታል ስራ መጀመር ወይም በስራችሁ ላይ ተጨማሪ ክህሎት ማሳደግ። ሶስተኛው the asset first rule። የቅንጦት ዕቃ መግዛት ከፈለጋችሁ ዕቃውን በዋና ገቢያችሁ አትግዙ። በመጀመሪያ እሴት ገንቡ። ከዚያም ያ እሴት ያመጣላችሁን ትርፍ ወይም ካሽ ፍሎ ብቻ በመጠቀም የቅንጦት ዕቃውን ግዙ። ይህ ማለት ዋና ገንዘባችሁን ሳትነኩ በትርፍ በመጣው ገንዘብ ነው የምትገዙት። ሶስተኛው የድህነት ልማድ ገንዘብ ወዴት እየሄደ እንደሆነ አለማወቅ ወይም በጀት አለመኖሩ ነው። ብዙ ሰዎች በቂ ገንዘብ የለኝም ታዲያ ምን አቅዳለሁ ይላሉ። ይህ ግን የፈረስና የጋሪውን ቦታ የማሳት ያህል ትልቅ ስህተት ነው። በጀት ስለሌላችሁ ነው ገንዘብ የማታገኙት እንጂ ገንዘብ ስለሌላችሁ አይደለም በጀት የማታቅዱት። ያለ በጀት መኖር ማለት አይናችሁን ጨፍናችሁ መኪና እንደመንዳት ነው። በመጨረሻ የት እንደምትጋጩ አታውቁም። በየወሩ መጨረሻ ላይ ያገኛችሁት ብር የት ገባ ብላችሁ የምትደነቁ ከሆነ የትንንሽ ወጪዎች ሰለባ ትሆናላችሁ ማለት ነው። በፋይናንስ ዓለም the late factor የተባለ ጽንሰ ሐሳብ አለ። በቀን ውስጥ የምናወጣቸው አነስተኛ ገንዘብ ለምሳሌ የቡና፣ የሻይ፣ የጫት፣ የሲጋራ ወይም የታክሲ ወጪ አነስተኛ ይመስለናል። ነገር ግን እነዚህን አነስተኛ ወጪዎች በአመት ውስጥ ስናበዛቸው ትልቅ የኢንቨስትመንት ካፒታል ሊሆኑ የሚችሉ መጠኖች ያጠፉብናል። በቀን 100 ብር ብናባክን በወር 3000 ብር በአመት 36000 ብር የሚያህል የታጣ ካፒታል ይሆናል ማለት ነው። how to fix it ይመጣል እዚህ ጋር መፍትሄውን እዚህ ጋር አሁንም 3 መፍትሄዎችን እናያለን። የመጀመሪያው the 15-30-20 rule መጠቀም። ገቢያችሁን በ3 ዋና ዋና ክፍሎች መድቡት። በ50%፣ በ30%፣ በ20% ሩል። 50% ለመሰረታዊ ፍላጎቶች ወይም ኒድስ፣ ምግብ፣ የቤት ኪራይ፣ የመብራት ወይም የውሃ ክፍያ ሊሆን ይችላል። 30% ደግሞ ለፍላጎቶች መዝናኛ፣ የልብስ ግዢ፣ መውጣትና መግባት። 20%ቱ ደግሞ ለወደፊት ወይም ሴቪንግ ኤንድ ዴቢት፣ የብድር ክፍያ፣ የአደጋ ጊዜ ፈንድና የኢንቨስትመንት። ሁለተኛው ትራክ ኤቭሪ ፔይ ወይም እያንዳንዱን ሳንቲም መመዝገብ። ለ30 ቀናት ያወጣችሁትን ማንኛውም ሳንቲም በስልካችሁ ማስታወሻ ወይም በደብተር ላይ መዝግቡ። አእምሯችሁ ወጪያችሁን በአይን ሲያየው አውቶማቲክ በሆነ መንገድ መቆጠብ ይጀምራል። ሶስተኛው ዜሮ ቤዝድ በጀቲንግ። ወሩ ከመጀመሩ በፊት ለእያንዳንዱ ብር ስራ መስጠት። ገቢያችሁ ከወጪያችሁ ወይም ከቁጠባችሁና ከኢንቨስትመንታችሁ ጋር
ተደምሮ ውጤቱ 0 መምጣት አለበት። የሚመጣው ገንዘብ መጥቶ የሚውልበት ቦታ ቀድሞ መታወቅ አለበት ነው። አምስተኛው የድህነት ልማድ የአደጋ ጊዜ መጠባበቂያ ገንዘብ ኢመርጀንሲ ፋንድ አለመያዝ ነው። ህይወት ያልተጠበቁ ሁነቶች የተሞላች ናት። የጤና እክል፣ የሥራ ማጣት፣ የንግድ ውድቀት ወይም የቤተሰብ ችግር ማንኛውም ጊዜ ሊከሰት ይችላል። የአደጋ ጊዜ ፈንድ የሌለው ሰው እነዚህ አደጋዎች በሚመጡበት ጊዜ ብቸኛው መፍትሄ የሚሆነው በከፍተኛ ወለድ ብድር መበደር፣ ንብረቱን በርካሽ ዋጋ መሸጥ ወይም ወደ ተደራጀ ዕዳ ዴቢት ትራፕ ውስጥ መግባት ነው። ያለ መጠባበቂያ ገንዘብ መኖር ማለት ያለ ፓራሹት ከፕሌን እንደ መዝለል ነው። አንድ ትንሽ አደጋ ሙሉ ህይወታችሁንና ለዓመታት የገነባችሁትን ፋይናንስ በአንድ ጀንበር ሊያፈርሰው ይችላል። አብዛኞቹ ሰዎች ከመካከለኛ ገቢ ወደ ድህነት የሚወርዱት በትልልቅ ውድቀቶች ምክንያት ሳይሆን ላጋጠማቸው አነስተኛ አደጋ የሚሆን ዝግጁ ገንዘብ ስለሌላቸው ነው። how to fix it አሁንም መፍትሄውን እንመልከት። 3 ነገር እናያለን። የመጀመሪያው የ3 እስከ 6 ወር ህግ ነው። 3 up to 6 months expense በወር ውስጥ ለህይወታችሁ የሚያስፈልገውን ሙሉ ወጪ አስቡ። ለምሳሌ በወር 10,000 ብር የሚያስፈልጋችሁ ከሆነ ከ30,000 እስከ 60,000 ብር የሚሆን ገንዘብ በአደጋ ጊዜ ብቻ የሚነካ የባንክ ቁጥር ውስጥ አስቀምጡ። ሁለተኛው liquid and separate accounts ገንዘብ በፍጥነት ወጥቶ ጥቅም ላይ ሊውል የሚችል ወይም ሊኩዊድ መሆን አለበት። ነገር ግን በዕለት ተዕለት የምትጠቀሙበት ባንክ ሂሳብ ውስጥ መሆን የለበትም። አይናችሁ የማያዩና በቀላሉ የማታወጡት ቦታ አስቀምጡት። ሶስተኛው build gradually በአንድ ጊዜ ሙሉውን ገንዘብ ማከማቸት ካልቻላችሁ አትበሳጩ። በየወሩ ትንሽ በትንሹ በመቆጠብ ደረጃ በደረጃ ፈንዱን ገንቡ። አምስተኛው የድህነት ልማድ በአንድ የገቢ ምንጭ ወይም በተለይ በደሞዝ ላይ ብቻ ሙሉ በሙሉ መደገፍ ወይም ዲፔንድ መሆን ነው። በአሁኑ የኢኮኖሚ ዘመን አንድ የገቢ ምንጭ ብቻ መያዝ ትልቅ አደጋ ነው። የሥራ ቦታችሁ ምንም ያህል አስተማማኝ ቢመስል ኩባንያው ሊከስር ይችላል። የሰው ሰራሽ አስተውሎት ክህሎት ማለትም AI እና ቴክኖሎጂ ራሳቸው ሊተኩ ይችላሉ ወይም ድርጅቱ ወጪ ለመቀነስ ሲል እጩ ሰራተኞችን ሊቀንስ ይችላል። በአንድ ገቢ ላይ ብቻ ስትደገፉ የፋይናንስ ነፃነታችሁ በሌሎች ሰዎች እጅ ይወድቃል። የሥራ አለቃችሁ ወይም የኩባንያ ሁኔታ ሙሉ ህይወታችሁን ይቆጣጠረዋል። ሀብታም ሰዎች ፍጹም በአንድ ገቢ ላይ አይደገፉም። በአማካኝ አንድ ቢሊዮነር 7 የተለያዩ የገቢ ምንጮች አሉት። ለምሳሌ እንመልከት። አንደኛው earned income ደሞዝ ላይ፣ ሁለተኛ profit income ከንግድ የሚገኝ ትርፍ ላይ፣ ሶስተኛ interest income ከወለድ የሚገኝ፣ አራተኛ dividend income ከአክሲዮን የሚገኝ፣ አምስተኛ rental income ከኪራይ የሚገኝ፣ ስድስተኛ ካፒታል ጌንስ የንብረት ዋጋ እድገት፣ ሰባተኛ ሮያሊቲ ኢንካም ከፈጠራ ወይም ከመጻፍ የሚገኝ። ስለዚህ አውቶ ፊክስ ኢት መፍትሄውን እንመልከት። አሁንም 3 መፍትሄዎችን እናይ። አንደኛው ሳይድ አስል መጀመር። ከዋናው ስራችሁ ጎን ለጎን በትርፍ ሰዓታችሁ ተጨማሪ ገቢ የሚያስገኝ ስራ ጀምሩ። ፍሪላንሲንግ፣ የዲጂታል አገልግሎቶችን መስጠት ወይም ትንንሽ ንግዶችን መሞከር። ሁለተኛ ሞኔታይዝ ዮር ስኪልስ የምታውቁትን ዕውቀት ወይም ክህሎት ለምሳሌ ግራፊክስ ዲዛይን፣ ቋንቋ ማስተማር፣ የቪዲዮ ኤዲቲንግ ወደ ገቢ ምንጭነት ቀይሩት። ሶስተኛ ሪኢንቨስት the second income ከሁለተኛው የገቢ ምንጭ የምታገኙት ገንዘብ ለፍጆታ ወይም ከመጀመሪያው ከምታገኙት ገቢ ጋር አታውሉት። ሙሉ በሙሉ እሴት ለመገንባትና ሶስተኛ የገቢ ምንጭ ለመፍጠር ኢንቨስት አድርጉት። ሌላ ስራ ለመጀመር ማለት ነው። ስድስተኛው የድህነት ልማድ ስለ ገንዘብ ለመማር ፍቃደኛ አለመሆን ወይም ፋይናንሻል ኢግኖራንስ ነው። ትምህርት ቤት ስለ ሂሳብ፣ ሳይንስና ታሪክ ያስተምረናል። ነገር ግን
ስለ ገንዘብ፣ ስለ ታክስ፣ ስለ ኢንቨስትመንት እና ስለ ብድር አያስተምረንም። አብዛኛው ሰው ትምህርቱን ሲጨርስ ስለ ፋይናንስ ያለው ዕውቀት ዜሮ ነው። ገንዘብ የራሱ ሕግና ቋንቋ ያለው ጨዋታ ነው። ጨዋታውን ሳታውቁ ብትጫወቱ ሁልጊዜ ተሸናፊ ትሆናላችሁ። ስለ ገንዘብ አለመማር የገንዘብ ግሽበት ወይም ኢንፍሌሽን ቁጠባችሁን በዝግታ ሲበላው ዝም ብላችሁ እንድታዩ ያደርጋችኋል። ሰባተኛውና የመጨረሻው የድህነት ልማድ ለፍጆታ የሚሆን ብድር መበደር ወይም ባድ ዴቢት ነው። ብድር ሁለት አይነት ነው። የመጀመሪያው ጉድ ዴቢት እና ባድ ዴቢት የምንለው ነው። ጥሩ የሆነ ብድርና መጥፎ የሆነ ብድር የምንለው ማለት ነው። ጉድ ዴቢት ምነው ጥሩ ብድር የምንለው ገንዘብ የሚያስገኝላችሁን እሴት ለመግዛት የምትበደሩት ነው። ለምሳሌ ለንግድ ማስፋፊያ ወይም ለኢንቨስትመንት የምትበደሩት ነው። ባድ ዴቢት ወይም መጥፎ ብድር የምንለው ዋጋቸው የሚወርድ ዕቃዎችን ለመግዛት የምትበደሩት ነው። ለምሳሌ ለሰርግ፣ ለልብስ፣ ለስልክ ወይም ለመዝናናት የሚወሰድ ብድር፣ ይህም ባድ ዴቢት ወይም መጥፎ ብድር ይባላል። መጥፎ ብድር የወደፊት ገቢያችሁን ሽጣችሁ የዛሬን ህይወት መኖር ማለት ነው። በከፍተኛ ወለድ ብድር ሲበደሩ የወደፊት ራሳችሁን እየበደላችሁ ነው። ያ ማለት በጥሩ ብድር በኢንቨስትመንት ወይም ለንግድ ማስፋፊያ ሲሆን አይደለም ይሄ የሚሆነው የወደፊት ህይወታችሁን ዛሬ ላይ የምትኖሩት። ባድ ሲሆን ለሰርግ፣ ለልብስ፣ ለስልክ ብላችሁ ለመዝናናት ብላችሁ የምትበደሩት ብድር ነው እንደዚህ የሚሆንባችሁ። how to fix it አሁን መፍትሄውን እንመልከት። አሁንም 3 መፍትሄዎችን እንይ። አንደኛ ፋይናንስን ማጥናት። በወር ቢያንስ አንድ የፋይናንስ መጽሐፍ አንብቡ። ለምሳሌ The Intelligent Investor, The Richest Man in Babylon, Physiology of Money ፖድካስቶችንና ትምህርታዊ ቪዲዮዎችን ተከታተሉ። እንግዲህ ከላይ ጠቀስኩላችሁ 3ቱን መጽሐፎች ቢዝነስ ላይ በጣም ብዙ ለውጥ ማምጣት ለሚፈልጉ ሰዎች የሚሆኑ መጽሐፎች ናቸው። ሁለተኛው The Debit Snowball Method። ዕዳ ካለባችሁ ዕዳችሁን ከትንሹ ወደ ትልቁ በዝርዝር አስቀምጡ። ትንንሾቹን ዕዳዎች በፍጥነት በመክፈል የስነ ልቦና ድል ያግኙ። ከዚያም ወደ ትልልቆቹ ይሸጋገሩ። ሶስተኛ Never borrow for consumption። ዋጋው የሚቀንስን ማንኛውም ዕቃ በብድር የመግዛት ልማድን ሙሉ በሙሉ አቁሙ። በእጃችሁ ላይ በቂ ገንዘብ ከሌለ ዕቃው የመግዛት አቅም የላችሁም ማለት ነው። ስለዚህ ተበድሮ መግዛት የሚባል ነገር የለም። የፋይናንስ ነፃነት ወይም ፋይናንሻል ፍሪደም በአንድ ጀንበር የሚመጣ ተአምር አይደለም። በአንድ ጀንበር የሚመጣ ተአምር ወይም የእድል ጉዳይ አይደለም። እሱ በየቀኑ የምናደርጋቸው ጥቃቅን ግን ወጥ የሆኑ ውሳኔዎችን ድምር ውጤት ነው። ዛሬ ያየናቸው 7 መጥፎ ልማዶችን ለማስታወስ ያህል የመጀመሪያው ሀብታም ለመምሰል ገንዘብ ማባከን ማቆም፣ ሁለተኛው እሴቶችን መገንባትና ዕዳዎችን መቀነስ፣ ሶስተኛው በጀት ማዘጋጀትና ወጪን መቆጣጠር፣ አራተኛው የአደጋ ጊዜ ፈንድ ማዘጋጀት፣ አምስተኛው ተጨማሪ የገቢ ምንጮችን መፍጠር፣ ስድስተኛው ስለ ፋይናንስ ዕውቀት ማሳደግ፣ ሰባተኛው ደግሞ ለፍጆታ የሚሆን ብድርን ኮምፕሊትሊ ማጥፋት። እነዚህን ልማዶች መቀየር መጀመሪያ ላይ ከባድ ሊሆን ይችላል። አእምሯችሁ አሮጌውንና ምቹውን መንገድ እንዲከተል ይገፋፋችኋል። ምቹውን መንገድ ስላችሁ ከዚህ በፊት ልምድ አድርጋችሁ ያስቀመጣችሁ ለሱ ምቹ ነው። አዲስ ነገር ፕሮግረስ ስለሆነ ውጣውረድ ስላለው ያ ነገር ላለማየት ወይም ያ ነገር ላለመጋፈጥ መጀመሪያ የለመደውን ነገር እንድታደርጉ ይገፋፋችኋል። ነገር ግን ዛሬ የምታደርጉት አነስተኛ መስዋዕትነት ነገ የምትኖሩትን የነጻነት ህይወት ይወስነዋል። ገንዘብ ጥሩ ጌታ አይደለም፣ ነገር ግን እጅግ በጣም ጥሩ አገልጋይ ነው። ገንዘባችሁን ማዘዝ ስትጀምሩ ህይወታችሁን ማዘዝ ትጀምራላችሁ። ከእነዚህ 7 ልማዶች ውስጥ በህይወታችሁ ላይ በአስቸኳይ ማስተካከል ያለባችሁ የትኛው ነው? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮው ለእናንተና ለወዳጆቻችሁ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን ለሌሎችም